እኔ አንቺ እንድትወጂኝ ቆይ ግዴታ ሽንት መስጠት አለብኝ እንዴ? እኔ እንደዛ አላልኩም። እሺ ወይ ሰገራም ልስጥ ደምም ልስጥና ዘው ላብራቶሪሽ ወስደሽ መርመረሽ ፍቅሬን ቴስት አድርጊው። ሶስቱም ውስጥ ታገኙዋለሽ እያልኩ ነው። እኔ ቆይ ናፍቆትሽ ፔሸንት ሆንኩ እኮ እንዴ። ናፍቆትሽ በዚሁ የሚቀጥል ከሆነ በቅርቡ ጸረ ወባ መከተብ ይኖርብኛል። ታገተዋ ታዲያ ገና ሳይሽ እኮ ዳይጀስት አደርጋለሁ እያልኩሽ ነው። አንቺ ውበት ናሙና፣ አንቺ የመልክ ዲኤንኤ። እስቲ እሺ በይኝና ማለት ነው ፍቅርሽን በልቤ ቧንቧ አፍስሽ ውስጥ አንቺ የፍቅር ቫክሲን። እንኳንም ግን እኔና አንቺ ማለት ነው ታመሽ አልተገናኘንሽ። እንዴት አንቺ ላይ ፈዝጄ ሳላክምሽ ትሞቺ ነበር። እዚህ ራሱ ዶክተሩ ስላንቺ ምን እንደሚያወሩ ታውቂያለሽ? እሱ የመረመረችው ሽንት ምንኛ ታድሎ በሽታ ያቆም ከዛሬ ጀምሮ እኮ ነው የሚሉሽ እኮ። ቅድም ራሱ አንዱ ታማሚ ትንፋሹ ቀጥ ብሎብን ደንግጠን ልቡን ፓምፕ እያደረግንለት አንቺ በበራለሽ። ድንገት ታማሚው አየሽ መተንፈስ ጀመረ። ኧረ በእናትህ ተዋቀልልብኝ። የቀለድኩ አይደለም እኔ እኮ አንቺ ብቻ እንዳይደክምሽ እኮ ታማሚዎች እኔ ጋር ሲመጡ እኮ ላብራቶሪ ራሱ እኮ አለካቸውም እኮ ደህና ናችሁ ምንም አልሆናችሁም እያልኩ ወደ ቤታቸው መሸኘው። እኔ ባንቺ ፍቅር እንደነወለድኩ ያወቅኩት ደግሞ ለታካሚዎች መድኃኒት ስጽፍ ጽሁፌ ይነበባል። በቃ ምን ይበቃል። ትላንት ራሱ አንዱ ሆዱን ታሞ መጥቶ እኮ ሆዴን አሞኛል ይቆርጠኛል ሲለኝ አንተም ቁረጧ ብዬ እኮ የብርቱካን ቢላ የሰጠሁት እኮ። በቃ እሺ እኔ ረፍዶብኛል። ነገ ግን ትመጫለሽ አይደለ? ምን ፈለከኝ? አው አንድ ታማሚ ነበር ሰርጀሪ የምናደርገው ማደንዘዣ ደግሞ አልቆናል ታውቂያለሽ። ስለዚህ አንቺ መተሽ ታካሚ ፊት ስትቆሚ በውበትሽ ፈዙ ሲደነዝዝ እኛ ሰርጀሪ እናደርገዋለን ብዬ እኮ ነው። በቃ እሺ ቻው። ቀስ እያልሽ የኔን ክብል እንዳትወድቂ እሺ ብትይ ይሻልሻል። ኧረ በለዚያ ሬሳ ማድረቂያው ግቼ